ሰላም ጤና ይስጥልን የተወደዳችሁ የከፋ ቴሌቪዥን ተመልካቾች ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁ ቆዩ። ወደ ቀዳሚ ዜናዎች አለፍን። በዞኑ ቀጣይነት ባለው ሁኔታ የጸጥታ ችግሮችን ለመከላከል እየተደረገ ባለው እንቅስቃሴ ሁሉም የድርሻውን መወጣት እንዳለበት የከፋ ዞን ፖሊስ መምሪያ አስታወቀ። መምሪያው በወቅታዊ የጸጥታ ጉዳዮች ላይ ያተኮረ ውይይት በቦንጋ ከተማ አካሂዷል። ሳሙኤል ቆጭቶ ያዘጋጀውን አማኑኤል ክንፌ እንደሚከተለው ያቀርባል። ውይይቱን በተመለከተ አስተያየት የሰጡት የቦንጋ ከተማ አስተዳደር ፖሊስ አዛዥ ኢንስፔክተር ተስፋ ያበበ አልፎ አልፎ የሚታዩ የሰላም መደፍረስ ችግሮችን ለመፍታት ያለመ መሆኑን ተናግረዋል። ዛሬውን ስብሰባን በተመለከተ እንግዲህ ቦንጋ ከተማን ፖሊስና የከፋ ዞን ፖሊስ መምሪያ በጋራ ቦንጋ ከተማ እኛ ያለን ወንጀል ሊፈጸም አይገባም፣ ስርቆቶቹ ሊበራከቱ አይገባም፣ ህዝባችን በስጋት ማደር የለበትም የሚል አቋም ይዘን የጋራ እቅድ አወጥተን የዞኑም የራሱን አመራር መድቦ ከቦንጋ ከተማም የራሳችንን አመራር መድበን አባል መድበን ለስድስቱም ቀጠና ላይ የተሻለ የወንጀል መከላከል ስራ ለመስራት ዛሬ ለመዘጋጀት እና የጋራ ቃል ለመግባት ነው የዛሬ መድረክ የተፈጠረው። የአካባቢውን ሰላምና ጸጥታ ለማረጋገጥ ህብረተሰቡ ከጸጥታ ኃይሎች ጎን በመቆም የበኩሉን ድርሻ እንዲወጣም አሳስቧል። ፖሊስ ማለት እኮ የራሱ ማህበረሰቡ ውስጥ ያለ ነው። ትልቁ ለፖሊስ እገዛ የሚያደርገው ማህበረሰቡ መረጃ የሚሰጠው ማህበረሰብ ነው። ፖሊስ ያላያቸው ፖሊስ ያልሰማቸው መረጃ ያላገኛቸው ነገሮች ሊኖሩ ይችላሉ። አሁን ቦንጋ ከተማ ላይ ወንጀልን የሚጠላ ማህበረሰብ እንዳለ ወንጀለኛን ደግሞ አቅፎ የሚኖር ማህበረሰብ አለ። የተቀላቀለ ነው ከተማው። ከዚህ ከተቀላቀልንበት ህዝቡ መውጣት ነው ያለበት። ሰላምን ከፈለግን ለወንጀለኛ መረጃ ከምንሰጥ ወንጀለኞች አብዛኛውን ቦንጋ ከተማ ውስጥ ስርቆት ነው የሚፈጸመው። ተሰርቆም እኮ ከዚህ አካባቢ እየወጣ አይደለም። እንደውም በዚህ አጋጣሚ አሁን ትላንት ብርበራ አድርገን የያዝናቸው ከግለሰብ ተነጥቆ ሄዶ የገቡ ንብረቶች ናቸው። ከግለሰብ ተሰርቆ ሄዶ የገቡ ንብረቶች ናቸው ትላንት አሁን የተያዙ። ይሄ ምንን ያመላክታል? አሁን ይሄ በትንሽ ገንዘብ ገዝቶ በአቋራጭ ለመክበር የሚፈልጉ ሰዎች ከተማችን ውስጥ በዝቷል። አሁን ይሄ ነው ትልቁ በሽታ፣ ትልቁ ችግር። ከዚህ ማህበረሰባችን መውጣት አለበት። በራሱ ላብ የማደግ በራሱ ላብ የመለወጥ ባህርን ይዞ ነው መሄድ ያለበት። በአቋራጭ ለመክበር የሚፈልጉ ሰዎች እነዚህ ሌቦችን በአቋራጭ አመጥተው ቤት ያከራያሉ። እነሱ ሰብሮም ሰርቆም ሲያመጡ በርካሽ ይገዛሉ። እነሱ ትክክለኛ ነጋዴ ይመስሉና በውድ ዋጋ ይሸጣሉ። ይሄ ነው አሁን ከተማ ውስጥ ከተማውንም ትንሽ ችግር እንዲፈጠር ሰላም እንዳይኖር እንዳይረጋጋ እያደረገ ያለው። በጉዳዩ ዙሪያ ተጨማሪ ሀሳብ የሰጡት የከፋ ዞን ፖሊስ አዛዥ ኢንስፔክተር ዳዊት ደሳለኝ በበኩላቸው እንደ ዞን ሰላምና ጸጥታን ለማረጋገጥ ሰፊ እቅድ በመንደፍ እየሰሩ መሆናቸውንም ተናግረዋል። እቅዳችን በጣም ሰፊ ነው። በወንጀል መከላከል፣ በማህበረሰብ አቀፍ ወንጀል መከላከል፣ በትራፊክ አደጋ መከላከል እንዲሁም ሌሎች አጋር ኃይሎች ጋር በማቀናጀት የሚሰሩ ተግባራት ይኖራሉ። ከዚህ ጋር አንፃር አደረጃጀቶች አሉ። የማህበረሰብ ቅኝት ፓትሮል፣ የገለልተኛ አማካሪ ምክር ቤት አደረጃጀቶች በልዩ ሁኔታ ተጠናክሮ ይሰራል። ከዛ ውጪ የስጋት ቀጠናዎችን በመለየት የተለያዩ የወንጀል መከላከል ስራ ከህብረተሰቡ ጋር በመሆን ይሰራል። አምፖል እያንዳንዱ ህብረተሰብ በደጃፉ እንዲያወጣ ይደረጋል። የህብረተሰቡ ሮንድ እንዲወጣ ይደረጋል። ህብረተሰቡ ወጥቶ የአካባቢ እንዲጠብቅ የማስቻል ስራዎች ይሰራሉ። ከዛ ባሻገር ህገወጥ እንቅስቃሴዎችን ክትትል ቁጥጥር ይደረጋል በልዩ ሁኔታ ማለት ነው። የተጀማመሩ ህገወጥ እንቅስቃሴዎች ስላሉ እነኛን ህገወጥ እንቅስቃሴዎች ደግሞ እየተቆጣጠርን ነው። በቀጣይነት ደግሞ በጣም በልዩ ሁኔታ ተጠናክሮ ስለሚቀጥል እስከ ታችኛው መዋቅር በመረጃ የተደገፈ የወንጀል መከላከል ስራዎችን እየሰራን የዜጎቻችንን ሰላም እናስጠብቃለን በሚል ነው እንግዲህ አቅደን የወረድነውና እንደ ተቋም የተያዘውን እቅድ ለማሳካት ህብረተሰቡ ከጸጥታ አካላት ጋር በትብብርና በቅንጅት መስራት ይገባቸዋልም ብለዋል። ህብረተሰቡ ከፖሊስ ጸጥታ ኃይሉ ጋር ከፖሊስ ጋር ከደንብ አስከባሪ ጋር በደንብ መቀናጀት መቻል አለበት። ተቀናጅቶ ስለ ሰላሙ ዘብ መቆም መቻል አለበት። የጸጥታ አካል ውስን ነው፣ ፖሊስ ውስን ሊሆን ይችላል። ግን ደግሞ ህብረተሰቡ ከተሳተፈ ከህዝብ የተደበቀ ነገር ስለሌለ ህዝቡ ችግሮችን አጋልጦ ከፖሊስ ጎን በመቆም የሚሰራ ከሆነ በእርግጠኝነት ቦንጋን አሁን ያለውን ሰላም ወደ ላቀ ሰላም
ወደ ላቀ ሰላም ማሻገር እንችላለን። አንጻራዊ ሰላም አለ። አንጻራዊ ሰላሙን ደግሞ ወደ ላቀ ሰላም ማሸጋገር አስፈላጊ ነው የሚል ቁርጠኝነት ተይዞ የተሰራ ያለው። ስለዚህ ህዝባችን ማንኛውም የህገወጥ እንቅስቃሴን ሲያይ ሲመለከት ከዋጋ ንረት ጋር ሊሆን ይችላል፣ ከህገወጥ እንቅስቃሴ ከጦር መሳሪያ እንቅስቃሴ ጋር ሊሆን ይችላል፣ ህገወጥ የቡና ዝውውር ሊሆን ይችላል። በርካታ ህገወጥ የተባሉ ማንኛውም ህገወጥ ነገሮችን ሲያይ በየቀጠና ለተመደበ የዞን ፖሊስ አመራርና የከተማ ፖሊስ አመራር እንዲሁም ለቀበሌ ኦፊሰሮች የቀበሌ ኦፊሰር አባላት ጥቆማ በመስጠት መረጃ በመስጠት ጸጉረ ለውጦችን በመከታተል ከፖሊስ ጎን በመሆን የቦንጋን ከተማ የጋራ ከተማችን ሰላማዊ ማድረግ ያስፈልጋል። ይሄንን ህዝባችን ከጎናችን እንዲሆን የሚል መልእክት ነው ያለኝ። በውይይቱ ላይ የተሳተፉት ፖሊስ አባላት በሰጡት አስተያየት የቦንጋ ከተማ ጸጥታ አሁናዊ ሁኔታ የተሻለ ደረጃ ላይ እንደሚገኝ ገልጸው በህብረተሰቡ ዘንድ አልፎ አልፎ የሚታዩ የግንዛቤ ችግሮችን ለመቅረፍ በትኩረት መስራት እንደሚገባም አንስተዋል። የዘርፉ አመራሮችና አስተባባሪ አካላት የፖሊስ አባላቶችን ከማሰማራት ባለፈ መከታተልና አስፈላጊውን ድጋፍ መስጠት እንደሚገባም ጠይቀዋል። በመድረኩ የዞኑ ሰላምና ጸጥታ መምሪያ ኃላፊ አቶ ክፍሌ ጋንቾን ጨምሮ በየደረጃ ያሉ አመራሮችና የቦንጋ ከተማ ፖሊስ አባላት ተገኝተዋል። ሚዲያ የአካባቢ ጸጋዎችን ለማስተዋወቅና ለሀገር ግንባታ ወሳኝ በመሆኑ በተገቢው መንገድ መጠቀም እንደሚገባ ተጠቆመ። በአጋርነት የዳበረ ኮሚኒኬሽን ለህዝብ ግንኙነትና ለሀገር ብልጽግና በሚል መርህ ቃል በጊምቦ ወረዳ መንግስት ኮሚኒኬሽን የተዘጋጀ ውይይት መድረክ ተካሂዷል። ዝርዝር አለን። ሚዲያ ለማልማትም ይሁን ለማጥፋት የማይተካ ሚና እንዳለው ያስገነዘቡት የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ የአካባቢውን መልካም ምድሮችና ጸጋዎች የሚያስተዋውቁ የኮሚኒኬሽን ስራ መጠናከር እንዳለበት አንስተዋል። ተጠቃሚዎችም ሚዲያን ለበጎ ዓላማ እንዲያውሉ መክረዋል። ሚዲያ ትልቅ ጉልበት ያለ ነው። ምናልባት ህዝብን የተለያዩ አካላትን አዳራሽ ላይ ከሚሰበሰብ በአጭር ደቂቃ ውስጥ ሲለቀቅ ተደራሽነቱ በሰው አስተሳሰብ ላይ የመግባትን ሰውን አስተሳሰብ የመቀየርን አቅም ከፍተኛ መሆኑ ይታወቃል። ስለዚህ እኛም ደግሞ እንደ ወረዳችን ዘንድሮ የደረስንበት ደረጃ አለ። ቅድምም ምናልባት ሪፖርት ላይ እንዳያችሁት ወደ 12 ደርሷል በወረዳ ደረጃ ማለት የሚጠቀም ሚያይ ማለት ነው። ስለዚህ ይሄንን አጠቃላይ በልማቱና መልካም በሆኑ ጉዳዮች ላይ የኛ ህዝብ ተሳታፊ ሆኖ ይሄንን ደግሞ ተሞክሮም ጥሩ ነገር እንዲያስፋፋ ከግሉ ህይወት እስከ ሀገር ድረስ ያለውን ነገር አይቶ እንዲጠቀም የማድረጉን ስራ እየሰራን ነው። ከዚህ አንጻርም ምናልባት በወረዳችን ብዙ የልማት ስራዎች ተሰርተዋል። የልማት ስራዎች ሲሰሩ ደግሞ ትልቁን ድርሻ የወሰደው ሚዲያ ነው ማለት ይቻላል እንደ ወረዳችን ማለት ነው። በአካባቢው የተመዘገበውን እድገት ከማስተዋወቅ ባሻገር ህብረተሰቡን በማነቃቃት ረገድም ሚዲያ ትልቅ አቅም ያለው ሲሆን ይህንን አስተዋጽኦ በሚያበረክት መልኩ እየተሰሩ ያሉ ተግባራትን አብራርተዋል። ይህንን ስንል ሚዲያ አንዳንድ በጥቂት ሰዎች አንዳንዴ በአላግባብ የሆኑ አጠቃቀሞች አሉ። ግን እንደ ወረዳችን ደግሞ ጥሩ እንትን ነው ያለው። እንዲህ ስንል በተለይ ልማት ላይ ሰው በጉልበትም በሀሳብም በገንዘብም እንዲደጋገፍ ትልቅ አስተዋጽኦ አበርክቷል። ለምሳሌ አሁን በወረዳችን ቢያንስ 3-4 ተቋማት ላይ በሶሻል ሚዲያ የተሰበሰቡ ገንዘቦች አሉ። ኢምቦ ሃይስኩል ላይ ሁለተኛ ደረጃ ላይ +2 ፎቅ ስንሰራ ክፍል የመማሪያ ክፍል ስንሰራ በሳምንት ውስጥ ወደ 1.2 ሚሊዮን ብር በላይ በሶሻል ሚዲያ ነው ሰበሰበው። ሌላው አንዲሪ ጤና ጣቢያ ላይ ከ300 ሺህ ብር በላይ በሶሻል ሚዲያ ተሰብስቧል። ሌሎች አሁን ዝንጋጅ ላይም እንደዚሁ ብዙ ቦታዎች ላይ እኛ አካባቢ የመጣው ልምድ ወደ ጥሩ ነገር ማለት ነው መንገድ የመስራቱ አሁን ሾምባ ቅጭብ ላይ በሶሻል ሚዲያ ተሰብስቦ መንገድ ስራ ተጀምሯል። ይሄ በጣም መስፋፋት አለበት። ሁሉም ይሄንን ሚዲያ የሚጠቀም አካል እንደዚህ ለበጎ ተግባር መጠቀም አለበት የሚለውን ለሌላው አካልም ያስተማረበት መሆኑን የተገነዘበበት ሁኔታ አለ። የጊምቦ ወረዳ መንግስት ኮሚኒኬሽን ዘርፍ ኃላፊ አቶ መብራቱ ቦጋለ በበኩላቸው የህዝብ ግንኙነትና የሚዲያ ስራ አዎንታዊ ሚና መጫወት በሚችል መልኩ እየተሰራበት መሆኑን አብራርተዋል። እንደ ጊምቦ ወረዳ በርካታ ስራዎች አሉ። እንደ ወረዳችን ብቻ ሳይሆን እንደ ሀገር የተጀመሩ ነገሮችም አሉ። እንደ ሀገር የሚሰሩትን
ከትላልቅ ታማኝነት ካላቸው ሚዲያዎች ወስደን እንደ ወረዳችን ያሉ የኛ ገጽ የሚከታተሉ ሰዎች እንዲያገኙ አድርገን የምንሰራበት አንዱ ስራችን ነው። ሁለተኛው እንደ ጊምቦ ወረዳ ባይዜ ከቅርብ ጊዜ ወዲህ የጉብኝት ማዕከል ነው ወረዳ አጠቃላይ በሚያደርጋቸው በልማት ስራዎች ማለት ነው። ኢኮኖሚካሊ፣ ማህበራዊ፣ በፖለቲካ ስራዎችን በአጠቃላይ ቀደም ለረጅም ዓመታት በርካታ ጥያቄዎች ነበሩ። ከቅርብ ጊዜ ደግሞ ምላሽ እያገኙ ያሉበት ማለት ነው። እነዚህን በቻልነው አቅም የሚዲያ አማራጮች አሉ። የጊምቦ ወረዳ መንግስት ኮሚኒኬሽን ፌስቡክ ገጽ አለ፣ ቲክቶክ ገጽ አለ፣ ቴሌግራም አለ። እንዲሁ የከፋ ቴሌቪዥን ጋር የቦንጋ FM 97.4 ጋር ተናበን የምንሰራቸው በርካታ ስራዎች አሉና በዚህ ልክ እያስተዋወቅን እኛ በዚህ አጋጣሚ ያገኘነው ጊምቦ ማያውቁ ሰዎች፣ ጊምቦ ማይኖሩ ሰዎች ጊምቦን ግን በደንብ አሁን በጥልቀት እያውቃሉበት ሂደት አለ። በጥልቀት የሚያውቁበት ሂደት በምንድነው? በኮሚኒኬሽን ገጻችን በባልን በሚዲያ አማራጭ በምንሰራው ስራ ብቻ ጊምቦን እዚህ ሳይሆኑ ስለ ጊምቦ በደንብ የሚያውቁ ሰዎች አሉ። በዚህ ልክ እየሰራ እንገኛለን። በሌላ በኩል ሚዲያን ለአሉታዊ ዓላማ ለማዋል የሚንቀሳቀሱ ወገኖች እየተፈጠሩ መሆናቸውን የጠቆሙ ሲሆን አፍራሽ ተልዕኮ ያላቸው መረጃዎችን የመመከት ስራ ትኩረት መሰጠት እንዳለበት አንስተዋል። ህብረተሰቡም የወቅቱን ሁኔታ በንቃት ከመከታተል ባሻገር የድርሻውን እንዲወጣ ጥሪ አቅርበዋል። እነዚህ በተሳሳተ መልኩ የሚጠቀሙ የሀሰተኛ ገጾች የምንላቸው ቁጥር ለእኛ ትልቅ አጀንዳችን አይደሉም። እኛ ትልቅ አጀንዳ የምንለው ቅድም ያለው ህዝብ ተጠቃሚነት ጋር ህዝብና መንግስትን ማገናኘት የኛ ትልቁ አጀንዳ ነው። ከዛ ውጭ እነዚህ የተሳሳቱ ገጽ ከፍተው የሚንቀሳቀሱ ኃይሎች ለነሱም ተጠቃሚ አይደሉም፣ ለህዝቡ ለመንግስትም ጠቃሚ አይደሉም። በአጠቃላይ የነሱ ትልቁ ታርጌታቸው ማጥፋት ነው፣ ጥላቻ መዝራት ነው። ስለዚህ ዞሮ እሱን ፓርቲ ስናይ እነሱ ፕሮፊታብል አይደሉም፣ መንግስትም ፕሮፊታብል አይደለም፣ ህዝብም ፕሮፊታብል አይደለም። እነሱ ለማንም ሰው አይታወቅም ማለት ነው። ለዚህ ብቻ ትግል አስፈላጊ ነው። ስህተቶችን ደርሶ ኮመንት ማድረግ ያስፈልጋል። ባይዜ እኛ ጋር እስከ ቢሮ መቶ ኮመንት የሚያደርጉ ሰዎች አሉ፣ ደውሎ ኮመንት የሚያደርጉ ሰዎች አሉ። በተቋማት ደረጃም በግለሰብ ደረጃም ፖዚቲቭሊ ነው የምንቀበላቸው። ይሄን ወሰን ለኛ ግባት ነው ፓርቶች አሉ። ከዛ ውጪ ስሙን አጥፍቶ ተደብቆ በሌላ ስም የሚሰራ ሰው ዞሮ ለሱም ጊዜ ማባከን ነው። ከጊዜ በላይ ሀብት የለም፣ ከህዝብ በላይ ሀብት የለም። ለዚህ ግጭት መፍጠር ነውና ይሄ ፓርት ጠቃሚ አይደለም የሚለው አንዱ ፓርት ነው። ሁለተኛ እንደኛ ተቋም እነሱ የምንከላከለው የእኛን ስራ ሞር ፕሮሞት ማድረግ ነው። በመንግስት እና በህዝብ መሀል ነው ፖዚቲቭ ያለው ልጅ ፕሮሞት ማስታወቅ የምንሰራው ማለት ነው። በዚህ መሀል እነሱ ይዳከማሉ። ከጥላቻ ጤናማ መስተሳሰብ ያስፈልጋል፣ ከጥፋት ልማት ያስፈልጋል የሚለው ነው ፕሮሞት የምናደርገው። ይሄኛው እነሱ የምናዳክምበት አንዱ ሲስተማችን ነው። በተያያዘ ዜና ሚዲያን በአግባቡ ያለመጠቀም የሚያደርሰው አሉታዊ ተጽዕኖ ከፍተኛ በመሆኑ ተጠቃሚዎች ጥንቃቄ በተሞላበት መልኩ እንዲጠቀሙ የጊምቦ ወረዳ ነዋሪዎች አስገነዘቡ። ተጨማሪ ያለን ከከፋ ቴሌቪዥን ጋር ቆይታ ያደረጉ አስተያየት ሰጪዎች እንደገለጹት እንደ ሀገር ማህበራዊ ሚዲያ አጠቃቀም ያለበትን ደረጃ ገልጸው የወረዳው መንግስት ኮሚኒኬሽን ተልዕኮውን ከመወጣት አኳያ እያደረገ ያለውን እንቅስቃሴ ያነሱት አስተያየት ሰጪዎች ይህ ስራ ተጠናክሮ መቀጠል እንዳለበት አስገንዝበዋል። ሚዲያ ማለት ያው ሁለተኛ መንግስት ነው። ከዚህ ቀደም ጋዜጣ አለ፣ ቴሌቪዥን አለ፣ ሌሎች የሚዲያ አማራጮች በጣም ፈጥነው ለህዝብ አይደርሱም። አሁን ግን ፌስቡክ የሚባል ነገር አለ። ሁሉም ሰው በሆነች ቦታ ላይ ሆኖ የሆነን ነገር ጥሩን ነገርም ቢገልጽ ልክ በደቂቃዎች ይደርሳል። እንደዛ ሁሉ መጥፎም ነገርም በደቂቃዎች ሊደርሱ ስለሚችሉ ይህ የዛሬ ስልጠና መንግስት በጣም አሁን እንደ ወረዳችን እንደ ጊምቦ ወረዳ ብዙ የሚሰሩ ስራዎች አሉ። የመንገድ መሰረተ ልማት አለ፣ ሌሎች በጤና የሚሰሩ በትምህርት የሚሰሩ በግብርና የሚሰሩ ስራዎችን እንደዚህ በሚዲያ ፈጠን እያደረግን በተለይ ፈጣኑ ማነው ቅድም እንዳልኩት በፌስቡክ ስናሳውቅ ታች ቀበሌ ላይ መንደር ላይ የተደበቁ ስራዎችን ለማውጣት ስልጠናው እጅግ በጣም ወሳኝ ነው። እንደ ሀገር ጠቅላይ ሚኒስትራችን እየሰራ ያለው በጣም ትልልቅ ስራዎች አሉ። ፌክ አካውንቶች እንዳሉ ሆኖ ማለት ነው። እነሱን ደግሞ ይሄ ስልጠና ፌክ አካውንቶችን ለማክሰም ይጠቅመናል። እንደኔ ቀበሌ ቢያነሳ ስራዎች አሉ። ለምሳሌ በጋ መስኖስ እንዳለ እንደኛ ቀበሌ ያም ብቻ ሳይሆን መስኖዎችም አሉ። እንደኛ ቀበሌ አሁን ሀማኒ ቀበሌ ላይ ከ2014 ጀምሮ የበጋ መስኖ እና ስንዴ የሚሰራበት ቀበሌ ከመሆኑ ጋር ተያይዞ መጀመሪያ ስንጀምር ያልታሰበ ነገር ነው። ይሞከራል ወይ ይቻላል ወይ እንደው ይደርሳል ወይ ሲባል ነበርና ያንን ደግሞ ከ2014 ጀምሮ አሁን 2017 ላይ ስንደርስ የተሻለ ስራዎች አሉ። ያንን ደግሞ ማን ነው የሚሰራው? ኮሚኒኬሽን ነው። ቢያንስ ከመጀመሪያ ጀምሮ ያለውን ተግባር
አሁን የደረስንበት ላይ እንድንደርስና የተሻለ ነገር እንዳለ ቢያንስ ከእርሻው ጀምሮ እስከ ሰብል መሰብሰብ ድረስ ያለውን ተግባር እያሳየ ያለው ኮሚኒኬሽን ነው። ቢያንስ የካናል ግንባታውንም ጭምር ጽዳቱንም ጭምር የአርሶ አደሩን አጠቃቀም ጭምር ኮሚኒኬሽን አትክልቱንም ጭምር ያለውን ነገር እየሰሩ ለሚዲያም እያጋሩ እነሱ ያጋሩትን ደግሞ እኛ ላይክ ሼር በማድረግ ለተለያዩ ቀበሌዎችም ለተለያዩ ዞኖችም ይሁን ለተለያዩ ቦታዎች ሼር ስናደርግ እንደዚህ አይነት ቦታ ላይ እንደዚህ አይነት ስራዎች እየተሰሩ ነው የሚለውን ሁሉም ግንዛቤ እየወሰደ ቢያንስ እንደዚህ አይነት ቦታዎች ላይ ደግሞ እስከ ቦታው በመድረስ ያለውን ሁኔታ እያወቁና ድጋፍ እያደረጉ እንዳሉ ነው የምንረዳው። የሚዲያ አጠቃቀም ባህላችን መሻሻል አለበት ያሉት አስተያየት ሰጪዎቹ ማህበራዊ ሚዲያን ለአዎንታዊ ዓላማ ከሚጠቀሙ ይልቅ በተቃራኒው መንገድ የሚጓዝ አካላት ካስተሳሰቡና ከድርጊቱ እንዲላቀቁ መክረዋል። የተለያዩ ሀሰተኛ ሚዲያዎችን በመጠቀም የተለያዩ የመንግስት መዋቅሮችን የመንግስት አመራሮችን አላስፈላጊ የሆነ ስድብም ይሁን የተለያዩ ነገሮችን የሚለጥፉ አካላቶች ሚዲያዎች አሉ። በእርግጥ ያው ብዙም ይሄ ነው ተብሎ ጎልቶ የታየ ነገር ባይኖርም በተወሰኑ እኛ ጋር የመጡ ጉዳዮች ነበሩ። እነዛም ከሃይማኖት ጋር ተያይዞ ሀሰተኛ መረጃ እያሰራጨ አንድን ሃይማኖት ከአንደኛው ሃይማኖት ጋር የማጋጨት አዝማሚያ ያላቸውም ነበሩ። ያው አመተን በቁጥጥር ስር አውለን ምርመራ አጣርተን የምርመራ ውጤቱም ፎሬንሲክ ላይ ሂዶ በፎሬንሲክ በኩል ሂዶ ተጣርቶ እንዲመጣ የላክነውም አለ። ከዛ ጋር ተያይዞም በዚህ ልክ ደግሞ ሀሰተኛ ሚዲያ የተለያዩ ማህበረሰቡን የሚያጋጩ መንግስትና ህዝብን የሚያጋጩ አጀንዳዎችን የሚያሰራጩ ሚዲያዎችን በክትትል ላይ ሂደት ያለንበት ነገር አለ። ጎልቶ የታየ ነገር ባይሆንም አይጠፉም አይባልም። አልፎ አልፎ ብቅ ጥልቅ እያሉ አንድ ሁለት ሚዲያዎች ነበሩ። ግን ከዚህ በፊት ነው እሱም። አሁን ደግሞ ብዙም ማህበረሰቡም ነቅቷል፣ የመንግስት አመራርም ነቅቷል። የተኛው ነው ለኔ የሚሆነው የሚለውን ነገር ደጋፊም የለም። አሁን ቅድም ሰነዱ ላይ በቀረበው ልክ ላይክ ሼር የሚባል ነገር ትልቅ አስተዋጽኦ አለው። እነዛ ነገሮችን ስለማያገኝ እየከሸፈ የመጣበት ሂደት ነው ያለው። አሁንም ደግሞ በዚህ ልክ ሌሎች የሚፈጠሩ በዚህ ልክ ሀሰተኛ ሚዲያዎች ካሉ እኛም ክትትል ሂደት ላይ ነው ያለነው። ፌክ አካውንት ማለት ያው ውሸት ነው። ውሸትና የተለያዩ ነገሮችን ያልተሰራውን ተሰራ በማለት ያልጠፋውን ነገር ጠፋ በማለት እና በቃ ያልተደረገውን ነገር ተደረገ በማለት ምሳሌ ምስል በመቀየር የሚሰራ ስራ ነው። ያንን ደግሞ ከዛሬ ጀምሮ መዋጋት ነው ያለብን። ቢያንስ በምንሰራውና በምንሰጠው ሼር በምናደርገውም ላይክ በምናደርገውም ያንን ሀሰተኞች ያው መከላከል ስራ መስራት እንችላለን ከዛሬ በኋላ ማለት ነው። ለመንግስታዊ አገልግሎት ውጤታማነት ጠንካራ ፐብሊክ ሰርቪስ መገንባት አስፈላጊ መሆኑን የከፋ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ አሚና ሀሰን ገለጹ። የከፋ ዞን ፐብሊክ ሰርቪስና የሰው ሀብት ልማት መምሪያ የ2017 በጀት ዓመትና የ2018 አንደኛ ሩብ ዓመት አፈጻጸም ግምገማ አካሂዷል። ዘገባው የአቱሞ ዶርጫይ ነው። አማኑኤል ክንፌ እንደሚከተለው ያቀርባል። መድረኩን በንግግር የከፈቱት የከፋ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ አሚና ሀሰን ለመንግስታዊ አገልግሎት ውጤታማነት ጠንካራ ሰርቪስ መገንባት አስፈላጊ መሆኑን አስገንዝቧል። በመንግስት የሪፎርም ስራዎች ውስጥ ትኩረት ከተሰጠባቸው ዘርፎች አንዱ የሲቪል ሰርቪስ መሆኑንም ጠቅሰዋል። ለተሳታፊዎቹ የእንኳን ደህና መጣችሁ መልእክት ያስተላለፉት የከፋ ዞን ፐብሊክ ሰርቪስና ሰው ሀብት ልማት መምሪያ ኃላፊ አቶ ነጻነት ብርሃኑ በተጠናቀቀው የስራ ዘመን ለተመዘገቡ መልካም ተሞክሮዎች እውቅና መስጠትና ጉድለቶችን ወደ ውጤታማነት ለማሳደግ እንደሚያግዝም አስገንዝቧል። ዋናነት የዛሬው መድረክ በከፋ ዞን ፐብሊክ ሰርቪስና ሰው ሀብት ልማት መምሪያ ስር ባሉ 17 የወረዳና ከተማ አስተዳደሮች እንደዚሁም በ20 ዞን ተቋማት መካከል አጠቃላይ በሪፎርም ስራዎች በመልካም አስተዳደር፣ በሰው ሀብት ልማት፣ በሰው ሀብት ፖል ወይም በሰው ሀብት አስተዳደር እንደዚሁ ሴክተሩ ከሚመራቸው ተግባራቶች ወይም 4 ዋና ዋና ተግባር የተባሉ ከዛ አንጻር ወረዳዎችና ከተማ አስተዳደሮች ያሉበትን ደረጃ በድጋፋዊ ክትትል አድርገናል።
በድጋፋዊ ክትትል ወቅት በ2017 የተሻለ የተፈጸመ ነገር ምንድነው? ያንን ደግሞ የተሻለ ከተፈጸመበት አካባቢ ተሞክሮ የሚወሰድበት እንደዚሁ ደግሞ ጉለቶች ያሉበት አካባቢ ላይ ደግሞ የጉለቶቹ ምክንያት ምንድነው ብሎ ነገር ለይተን በ2018 እነዚህን ጉለቶች አረመን የተሻለ በተለይ ህዝቡ የሚያነሳቸው የመልካም አስተዳደር ጥያቄዎች አሉ። ህዝቡ የሚያነሳቸው የልማት ጥያቄዎች አሉ። ህዝቡ የሚያነሳቸው የተለያዩ ማህበራዊ ጥያቄዎች አሉ። እነዚህን ለመመለስ የሚያስችል ፓብሊክ ሰርቫንት የመፍጠር አገልጋይ ቅን ታማኝ ሆኖ ፓብሊክ ሰርቫንት የመፍጠር ግብ ያለመ ስለሆነ የዛሬው መድረክ ይህን ታላሚ አድርጎ ውይይት ያደረገ ያለበት ሁኔታ ነው ያለው። መድረኩ ለቀጣይ ተግባራት ግብአት የሚሆኑ ግብአቶች የሚገኙበትና ባለድርሻ አካላት ልምድ የሚለዋወጥበት መሆኑንም አመላክተዋል። በዚህ ባደረግነው ግምገማ የተሻለ የፈጸሙት አሁን ይሄኛው መድረክ ዋናው ተሞክሮ የሚለዋወጡበት ነው። የት ወረዳ ላይ የተሻለ አለ የሚለው ነገር እነዚህ ወደ ኋላ የቀሩ አካባቢዎች አይቶ ልምድ የሚወስዱበትን ሁኔታ እያመቻቸን ነው። ለዚህም የሚሆን የተሞክሮ የሚያዘጋጀ ነው። በነገው ዕለት የምናደርገው መድረክ አለ። በዛ መድረክ ላይ የተቀመረ ተሞክሮ አለ። ይህም ተሞክሮ ጭምር ቀርቦ ወረዳዎች በየወረዳ ያሉ ከፍተኛ አመራሮች፣ ዋና አስተዳዳሪዎች፣ የከተማ ከንቲባዎች፣ ፓርቲ ጽሕፈት ቤት ኃላፊዎች የሚገኙበት መድረክ አለ። እነዚህም የዞን መምሪያ ኃላፊዎች የሚገኙበት መድረክ አለ። ከዚህ ልምድ ወስዶ የተሻለ ነገር የሚፈጽሙበት እኛም ደግሞ እንደ መምሪያ መደገፍ የሚገባን አካል ማለት ወረዳዎችና ተቋማቶችን ለይተናል። ያንን ተከፋፍለናል። የሴክተሩ ማናጅመንት የሴክተሩ ባለሙያዎች ክፍል አድርጓል። በየወቅቱ እየወረዱ ድጋፍ የሚያደርጉበት ወደ ኋላ የቀሩትን ወደፊት ለማምጣት መሀል ላይ ያሉትም እንደዚህ ወደፊት የሚመጡበት አሰራር ላይ ያንን ለመስራት የሚያስችል ዝግጅት እያደረግን ነው። በጨና ወረዳ በዘንድሮ የበጋ መስኖ አዝመራ ስንዴ በ14 ቀበሌያት በኩታ ገጠም እንደሚለማ የወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት አስታወቀም። ከ400 በላይ አርሶ አደሮች በልማቱ እንደሚሳተፉም ጽሕፈት ቤቱ አስታውቋል። ታደሰ ወልደሰንበት ያዘጋጀውን ምህረት ማሞ እንደሚከተለው ታቀርባለች። ለፕሮጀክቶች እየተደረገ ያለው ድጋፍና ክትትል ችግር ፈቺ መሆኑን ግብረ መልሱን የገመገሙት የከፋ ዞን ፋይናንስ መምሪያ ኃላፊና የአስተዳደር ተወካይ አቶ መቅደስ ማሞ ተናግረዋል። ፕሮጀክቶች በዘገዩ ቁጥር ሌሎች ፕሮጀክቶች ታቅደው እንዳይሰሩ አሉታዊ ተጽዕኖ የሚፈጥሩ በመሆናቸውም የተጀመሩ ሆኑ ቀጣይ የሚገነቡ ፕሮጀክቶች በተቀመጠላቸው ጊዜ ሰሌዳ መሰረት መጠናቀቅ እንዳለባቸው አስገንዝበዋል። የከፋ ዞን ከተማ ልማትና ኮንስትራክሽን መምሪያ ኃላፊ አቶ አሸናፊ አዲሱ የቀረበውን ግብረ መልስ ሪፖርት ተገቢ መሆኑን አድርገው ሁሉም ፕሮጀክቶች በተያዘላቸው ጊዜ ሰሌዳ መሰረት መጠናቀቅ እንዳለባቸውም ተናግረዋል። ጠንካራ አፈጻጸም ያላቸው ፕሮጀክቶች ሊበረታቱ ይገባል ያሉት አቶ አሸናፊም ከነዚህም የአስተዳደር ህንፃ ግንባታ በመዘግየት ሁኔታ ቀን በቀን ክትትል እንደሚያስፈልግናም በተመሳሳይም የቦንጋ ሁለገብ ስቴዲየም ግንባታና ሌሎች የመንግስት ፕሮጀክቶች አስፈላጊውን ድጋፍና ክትትል በማድረግ በጊዜና በጥራት እንዲጠናቀቁ ማድረግ ያስፈልጋልን ብለዋል። የግብረ መልስ ሪፖርቱን ያቀረበው የከፋ ዞን አስተዳዳሪ አማካሪ አቶ ካሳው ማሙ እንዳሉት በተደረገው ድጋፍና ክትትል ወቅት የታዩ ጥንካሬዎችና መታረም ያለባቸውን ክፍተቶች ለይቶም አጠቃላይ ግንባታዎች ያሉበትን ደረጃ በዝርዝር ማስቀምጠዋል። አንዳንድ ግንባታዎች መልሶ ማየት የሚፈልጉና መስተካከል አለባቸው በመሆኑም በተደረገው ድጋፍና ክትትል መለየት መቻሉን የገለጹት አማካሪው የትኛውም የግንባታ ፕሮጀክቶች በተያዘላቸው የጊዜ ሰሌዳ መጠናቀቅ እንዲችሉም ርብርብ እንደሚያስፈልግም ጠቁመዋል። ዞኑ በዘርፉ የሚስተዋሉ ችግሮችን ለመቅረፍ በጀት መድቦ ለሚያሰራቸው የግንባታ ስራዎች ምስጋና ያቀረቡ ባለድርሻ አካላት በተቀመጠላቸው ጊዜ ሰሌዳ ተግባራትን ለማጠናቀቅ ጠንክሮ የሚሰሩ ፕሮጀክቶች እንዳሉ ሁሉም በተቃራኒው ትኩረት የማይሰጡና ግንባታውን የሚያስተጓጉሉ ፕሮጀክቶች ላይ ተገቢ ክትትልና ቁጥጥር ማድረግ እንደሚገባም ጠቁመዋል። አሰሪ ተቋማትም አስፈላጊ የሆኑ ድጋፍና ክትትል በማድረግ ምቹ ሁኔታ መፍጠር እንዳለባቸው ባለድርሻ አካላት አስተያየታቸውን ሰጥተዋል። ተግባሩን ቀልጣፋ ለማድረግ አሁን ላይ የተጀመሩ ፕሮጀክቶችን ለማጠናቀቅ የሚደረገው የባለድርሻ አካላት ርብርብና የመደጋገፍ ስራዎችን በማጠናከር ችግር ፈቺ ክትትል በማድረግ ፕሮጀክቶች ጊዜ ሳይሰጣቸው እንዲጠናቀቁ ከወትሮ የተለየ ድጋፍና ክትትል እንደሚያስፈልግም አስቀምጠዋል። የተቋራጮች አስተባባሪዎች በተስተጓጎሉ ፕሮጀክቶች ዙሪያ አስተያየታቸውን የሰጡ ሲሆን በፍጥነት ወደ ተግባር እንደሚገቡና የተጀመሩ ፕሮጀክቶች እንዲጠናቀቁ አስተያየታቸውንም አቅርበዋል። የተጀመሩ ፕሮጀክቶች እንዲጠናቀቁ ለማድረግ የዞኑ መንግስት አስፈላጊውን ድጋፎች እንደሚያደርግ የተናገሩት አቶ መቅደስ በቅርብ ጊዜ መጠናቀቅ ያለባቸው እንደ ባርታ ፏፏቴ ያሉ ፕሮጀክቶች በፍጥነት ተጠናቀው ወደ ተግባር መግባት እንዳለበትም አስገንዝበዋል። ሌሎች መሰል ፕሮጀክቶችም ያሉበት ደረጃ እየተገመገመ ትርጉም ተሰጥቷቸው በመጠናቀቅ ለህብረተሰቡ አገልግሎት መዋል እንዳለባቸውም ተናግረዋል። የከፋ ዞን አስተዳደር ህንፃ፣ የዞን ከፍተኛ ፍርድ ቤት ህንፃ፣ የከፋ ቴሌቪዥን ጣቢያ ስቱዲዮና ሌሎች ቀሪ ስራዎች፣ የቦንጋ ሁለገብ ስቴዲየም ግንባታ፣ የባርታ ፏፏቴ መንገድ ግንባታም፣ የብሻ ወልደ ዮሐንስ ቤተ መጻሕፍትና መጸዳጃ ቤት ግንባታም እንዲሁም በቦንጋ ከተማ የማህበራት ሼድ ግንባታ ምልከታ ከተደረገባቸው መካከል ይጠቀሳሉ።
ክቡራትና ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸውን ዜናዎች በዚሁ ቋጨን። ዜናዎቹን በመምራት ጽዮን ታደለ ቆይታ አደረኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በያላችሁበት መልካም ጊዜ ተመኘው።